ወንድ ልጅ መገኘት ያለበት 5 አይነት ቦታዎች በደንብ አዳምጠኝ፣ ይጠቅማል። አንደኛው ስለ ሃይማኖት፣ ስለ ፈጣሪ የሚወራበት ጀም ውስጥ መቀላቀል ይኖርብሃል። ምክንያቱም ከፈጣሪ ከራክ ማለት ነው ወደ ፈጣሪ እንድትቀርብ ያደርገዋል። ከፈጣሪ ጋር ያለህን ግንኙነት ያጠነክሩልሃል። ከነዚህ ጀሞች ጋር በደንብ ራስን አብርተው፣ ራስን አጠንክረው። ሁለተኛው ራስን ስለመለወጥ፣ ስለማሳደግ ከሚያወሩ ጀሞች ጋር መቀላቀል ይኖርብሃል። ምክንያቱም የምታስበውን የምታቀደውን ነገር ከነዛ ሰዎች ጋር አንድ ላይ ብትጀምረው እመነኝ ወንድሜ ከአንድ ወር በኋላ ያንን ነገር ትጀምረዋለህ፣ ያንን ነገር ታሳካዋለህ። ሶስተኛው ስለ ስፖርት፣ ስለ ጥንካሬ ከሚያወራ ጀማ ጋር መቀላቀልን እንዳዘነጋ። ሁሌም ማለት ነው ከእንደዚህ አይነት ጀሞች ጋር በምትሆንበት ጊዜ ጠንካራ ትሆናለህ። አስተሳሰብህ ማለት ነው ያድጋል። ጊዜያዊ ደስታ ሳይሆን ዘለቄታ ያለው ደስታ ነው የምታገኘው ከነዚህ ጀሞች ጋር ስትሆን። አራተኛው ስለ ቢዝነስ የሚያወሩ፣ ስለ ገንዘብ የሚያወሩ ከነዚህ ጀሞች ጋር በምትገናኝበት በምትቀላቀልበት ጊዜ እመነኝ የሆነ ቀን ላይ ገንዘብ ማግኘት አይቀርም። የሆነ ቀን ላይ የራስን ፕሮጀክት መጀመር አይቀርም። አምስተኛው ስለ እድገት፣ ስለ ለውጥ የሚያወሩ ጀሞች ጋርም መቀላቀልን እንዳዘነጋ። እስቲ ከላይ ከነገርኩ 5 አይነት ጀሞች ውስጥ የትኛው ተመቸ? ኮሜንት ላይ አስቀምጥልኝ። እናም አንተ ጋር እየተፈጠረ ያለው የትኛው ነው? እሱንም አሳውቀኝ። በፍጹም ሴት ልጅ ይህንን ነገር ካረገች ድጋሜ እሷን እንዳታምናት። እኔ አይመለከተኝም ምንም ያህል ብታፈቅር፣ ምንም ያህል ብትወድ፣ ግን ይህንን ነገር ባረገችበት ቅጽበት ሁሉም ነገር አውቆታል ወንድሜ፣ ሁሉም። ስለዚህ በጥሞና አዳምጠኝ። አንደኛው መቼም ቢሆን ካለምንም ሪዝን ካለምንም ኤክስፕሌኔሽን ለአንተ ሳንነግርህ የምጠፋ ወይ ደግሞ አንተን ጎስት የምታረግህ ከሆነ ወንድሜ እቺን ሴት ሽሻት። ይቺን ሴት እንዳታምናት። ለምን እንደሆነ ልንገርህ፣ ለምን እንደሆነ ላስረዳ። ሴት ልጅ ጎስት የምታረግህ ከሆነ ለአንተ ክብር የላትም ማለት ነው፣ ለአንተ ፍቅር የላትም ማለት ነው። ከልቧ የምትወድ ሴት፣ ከልቧ የምታከብር ሴት ማለት ነው በፍጹም አንተን ጎስት አታረግም፣ አንተን ችላ አትልህም። ስለዚህ ይህንን ነገር ካረገች እመነኝ ወንድሜ እቺን ሴት ተዋት። ሁለተኛው ሌላ ወንድ ብላ ትታ ከሄደች በኋላ ድጋሚ ወደ አንተ ከመጣች እቺንም ሴት በፍጹም እንዳታምናት፣ በፍጹም ድጋሚ እንዳትቀበላት። ድጋሚ አንተ ጋር የመጣችው አንተን ድጋሚ ብሬክ ለማድረግ ነው፣ ድጋሚ ልብን ለመስበር ነው፣ ድጋሚ አንተን ለማቀወስ ነው። ስለዚህ በቻልኮ መጠን እቺንም ሴት እንዳታምናት። ሶስተኛው ስትደውልላት፣ ቴክስት ስትጽፍላት፣ እሷን ኮንታክት ለማድረግ ስትሞክር ቆይታ የምትመልስልህ ከሆነና ዘግይታ የምትመልስልህ ከሆነ እቺንም ሴት ራቃት፣ እቺንም ሴት እንዳታምናት። ምክንያቱም አሁን ጊዜውና ጄኔሬሽኑ 2026 ነው። በዚህ ጊዜ ሁሉም ሰው የራሱን ስልክ 24 ሰዓት እጁ ላይ ነው። ስለዚህ ቢዚ ነኝ ካለች፣ ስራ ነበርኩ ካለች ማለት ነው እቺ ሴት ማለት ነው ለአንተ ፍቅር የላትም፣ ለአንተ ምንም አይነት ስሜት የላትም። ስለዚህ እቺንም ሴት እንዳታምናት። ይህ መልእክት ከጠቀመ ቪዲዮ ላይክ አድርገው፣ ኮሜንት ላይ ደግሞ ሐሳብን አጋረኝ። ወንድ የምትሆኑበት ጊዜ ነው። ለስሜትህ ደካማ ጎን አትስጠው። ራእይህን ቪዥንህን ጀምረው። በራስ መተማመን ይኖርህ። የማይጠቅሙን ሰዎች ከህይወት አስወግዳቸው፣ ከህይወት አስወጣቸው። የማይጠቅሙን ሐሳቦች ከአእምሮ ውስጥ ከአስተሳሰብ ውስጥ አስወግዳቸው፣ ከታርጋቸው። ፍቅር የሚባል ነገር አትጀምር። የማታፈቅረን የማትወደን ሴት አስወግዳት፣ ተዋት። የማይጠቅምን ሱስ አቁም። የሚጎዳን ነገር ተው። ወንድ ለመሆን አክት ማድረግ ብቻ ጥቅም የለውም። አክሽን ጥረት ያስፈልጋል ወንድ ለመሆን። ስለዚህ ወንድ የሚያደርጉን ነገሮች በዚህ ሰዓት ማድረግ ይኖርባል። ስፖርት መስራት ይሆናል፣ ቢዝነስን መጀመር ይሆናል፣ ራስን ማሻሻል ይሆናል፣ ራስን ማሳደግ ይሆናል። እነዛን ነገሮች አድርጋቸው፣ ፈጽማቸው። ጊዜውና ሰዓቱ አሁን ነው። ወንድ ልጅ ሆነ መጠቀም የሌሉብህ 4 ቃላቶች በደንብ አዳምጠኝ። አንደኛው ደክሞኛል። ዴቪድ 300 ኪሎ ሜትር ያለማቋረጥ ነው የሮጠው። አበበ ቢቂላ በባዶ እግሩ 42 ኪሎ ሜትር ነው የሮጠው። ደክሞኛል የሚባል ነገር የለም። ወንድ እስከሆን ድረስ ወንድ የሚያስብልህን ነገር ማድረግ ግድ ይልሃል። ሁለተኛው ሙድ አይደለም፣ ደብሮኛል። ሙድ ሆነም አልሆነም፣ ደበረም አልደበረም ያንን ነገር የማድረግ ግዴታ አለብህ። ምክንያቱም ያንን ነገር ስታደርገው ነው ያንን ነገር ልታገኙ የምትችለው። ሶስተኛው መጨነቅ አልፈልግም። ስፖርት ስትሰራ ጭንቀቱ ነው ለውጥ የሚያመጣልህ። ስራም ስትሰራ ጭንቀቱ ነው ለውጥ የሚያመጣልህ። የማትጨነቅ ከሆነ ራስን ስትረስ ውስጥ የማትከተው ከሆነ ለውጥ የሚባል ነገር አታገኝም። አራተኛው በቃኝ የሚባል ነገር
ከአፍ አስወግድ። በፍጹም ተስፋ እንዳትቆርጥ እስክታገኘው ድረስ እስከ መጨረሻው እስትንፋስህ ድረስ ሂደው ስራው ተግብረው። ለዚህ እኮ ነው ትዳራችሁ፣ ፍቅራችሁ፣ ሪሌሽንሺፓችሁ የሚበጠበጠው የሚፈርሰው። እነዚህ 5 ነገሮች በደንብ አዳምጡኝ። አንደኛው ብዙ ሰው የሚያየው መልክ እንጂ ባህሪን አይደለም፣ አስተሳሰብን አይደለም። ባህሪዋን፣ አስተሳሰቧን አይተ የማታፈቅራት ከሆነ አይተ የማታገባት ከሆነ በኋላ ትዳር ላይ ትጣላላችሁ። ሁለተኛው ብዙ ሰው የሚመርጠው ቆንጆና ማላይ ሰውነትን እንጂ አስተሳሰብን አይደለም። አስተሳሰብን መርጣችሁ የማታገቡ ከሆነ በኋላ ትዳር ላይ ጭቅጭቅ ይፈጠራል፣ አለመግባባት ይፈጠራል። ያኔ ትጣላላችሁ። ሶስተኛው ብዙ ሰው የሚሰማው የሰውን ምክር እንጂ የራሱን ስሜት አይደለም። ብዙ ሰዎች ያፈቀራችሁትን ሰው ምን ያህል ጊዜ ነው ቆንጆ አይደሉም፣ አያምሩ፣ ለእናንተ አይሆኑም ብሎ ያጣጣሉባችሁ? ሁሌም አስታውሱልኝ፣ የራሳችሁን ስሜት ነው እንጂ መቀበል ያለባችሁ። የሰውን ስሜት ተቀብላችሁ ፍቅር ውስጥ መግባት የለባችሁም፣ ትዳር ውስጥ መግባት የለባችሁም። ሁሌም ራሳችሁን አዳምጡ፣ ሁሌም ስሜታችሁን ስሙት። አራተኛው ብዙ ሰው ከሚወዳቸው ሰዎች ይልቅ የሚያወዳቸውን ሰዎች ይመርጣሉ። እናንተን የሚያወዳችሁን ሰዎች የምትመርጡ ከሆነ በኋላ ትዳር ላይ ጭቅጭቅ፣ አለመስማማት፣ አለመግባባት፣ አለመከባበር ይመጣል። ያኔ ድጋሚ ትጣላላችሁ። ስለዚህ ጥንቃቄ ልታደርጉ ይገባል። አምስተኛውና ዋነኛው ብዙ ሰው የሚወዷቸውን የሚያፈቅሯቸውን እንጂ የሚያከብሯቸውን ሰዎች አያገቡም። የሚያከብሯቸውን ሰዎች የማታገቡ ከሆነ የሚያከብሯቸው ሰዎችን የማታፈቅሩ ከሆነ አሁንም አለመግባባት፣ አለመደማመጥ ይመጣል። እነዚህ 5 ነገሮች እንደጠቀማችሁ አልጠራጠርም። እስቲ ኮሜንት ላይ እናንተ ጋር እያስቸገራችሁ ያለውን ነገር አሳውቁኝ። በቫለንታይን ቀን ማድረግ ያሉብህ ህጎች በደንብ አዳምጠኝ። ማንም ያልነገሩ ህጎችን ነው የምነግርህ፣ በጣም ይጠቅመዋል። አንደኛው ኤክስፔንሲቭ ውድ የሆኑ ነገሮችን አትግዛ፣ አትጠቀም። ፍቅረኛን ወይ ደግሞ የምታፈቅራትን ሴት አትራክት ለማድረግ ብለህ ውድ ነገሮችን እንዳትገዛ። ሁለተኛው ሶሻል ሚዲያ ላይ የሚታወቁትን የቫለንታይን ስጦታዎች በፍጹም እንዳትገዛቸው፣ በፍጹም እንዳትጠቀማቸው። ያንተን ገንዘብ ዌስት ለማድረግ የተሰሩት። ሶስተኛው ቫለንታይን ስለደረሰ ብቻ ዴት ለማድረግ ከሴት ልጅ ጋር እንዳትወጣ፣ ጊዜን የምታቃጥለው። አራተኛው ኢግኖር ለምታረግ ሴት የቫለንታይን ስጦታ በፍጹም እንዳትገዛላት። ምክንያቱም ኢግኖር የምታረግ አንተን ስለማትወድና ስለማታፈቅድ ነው። አምስተኛው የሆነችን ሴት ለመማረክ ብለ ራስን ገንዘብን ሉዝ እንዳታረግ። ስድስተኛው ከማታከብር ሴት ጋር በፍጹም ቫለንታይን አትውጣ፣ ምክንያቱም አላስፈላጊ ወጪዎችን ታስወጣለች። ሰባተኛው ብቻዬን ነኝ ብለ ሴት ያስፈልገኛል ብለ ቫለንታይን ለመውጣት እንዳትሞክር፣ ምክንያቱም ከማታፈቅር ሴት ጋር ከምትሆን ብቻህን ብትሆን ይሻላል። ስምንተኛውና ዋነኛው በቻልኮ መጠን ገንዘብን ብትይዘው ብትቆጥበው እመክራለሁ። ቫለንታይን ላይ ብዙ ወጪዎችን ባታወጣም እነግራለሁ። አሁን ላይ ትኩረት የምታደርግበት ጊዜ ነው። ራስ ላይ ፎከስ የምታደርግበት ጊዜ ነው። ግን የምትወዳትና የምታፈቅራት ሴት ካለች ከላይ የነገርኩህን ነገሮች አስታውስ።